መነጠል የሚባለው ተውሂድ ምንድነው? ተውሂዱል ኡሉሂያ የሚባለው ተብለን ብንጠየቅ መልሱ አልጀዋብ መልሱ ሁወ እሱ ተውሂዱል ኡሉሂያ ተውሂዱል ኢላህ አላህን በአምልኮት መነጠል ብሎ ማለትማ ኢፍራዱሁ መነጠል ነው። ሁወ እሱ ተውሂድ ይሄ ተውሂዱል ኡሉሂያ ተፍሲር መልሳችን ትርጉም ነው ማለት ነው። ተውሂዱል ኡሉሂያማ ብሎ ማለት አልጀዋብ መልሱ ሁወ እሱ ኢፍራዱሁ አላህን መነጠል ነው። ኢፍራዱሁ ሀውን ወደ አላህ ነው የምንመልሰው። ኢፍራዱሁ አላህን መነጠል ነው። ቢልዒባደቲ በአምልኮ ማለት ነው። ተውሂዱል ኡሉሂያ ብሎ ማለት እንግዲህ ሁወ እሱ ኢፍራዱሁ አላህን ሱብሓነሁ ወተዓላ መነጠል ነው። ቢልዒባደቲ በአምልኮ ማለት ነው። በአምልኮ እንዳለ አምልኮ ኋላ ላይ እንዳሳለፍ ነው በጣም ዘርፈ ብዙ ነው ማለት ነው። በቃል በንግግር በተግባር በተለያየ በእምነት የተለያየ ነገር من الأقوال والأفعال الظاهرة والباطنة ድብቅ ስውር ግልጽ የሆነ ምናምን የኢባዳ አይነት እንግዲህ ብዙ ነው። እነዚህ ሁላ በእነዚህ በአምልኮ አይነቶች ሁሉ አላህን መነጠል ነው ተውሂዱል ኡሉሂያ ብሎ ማለት ኢባዳን እንዳለ በዘርፍ በአጠቃላይ ለአላህ መስጠት ማለት ነው። እና ተውሂዱል ኡሉሂያ ብሎ ማለት እሱ ኢፍራዱሁ አላህን መነጠል ነው። ቢልዒባደቲ በአምልኮ እነዚህ አምልኮዎች ምንን ይመስል ከዱዓኢ ዱዓን ይመስል ልመናን ይመስል ከአላህ ውጭ አይለመንም ማለት ነው። ወዘብሒ ማረድን ይመስል እርድን ይመስል ወነድሪ ደብሕ የተፈለገው እዚህ ለመቃረብ የሚታረድ ለመቃረብ የሚታረድ እርድ ነው። ለፍራቻ ለመቃረብ የሚያረድ እርድ ይሄ አላህ ብቻ ነው የሚታረደው። ወነድሪ እንደዚሁም ስለትም መሳል የሚቻለው ለአላህ ሱብሓነሁ ወተዓላ ብቻ ነው ማለት ቃል አላሁ ተዓላ ይህን አስመልክቶ አላህ ሱብሓነሁ ወተዓላ እንዲህ ይለናል። መርሃባ ምን አለ አላህ ቃል አላሁ ተዓላ ወኢላሁኩም ተመላኪያችሁ ይላል። ወኢላሁኩም ተመላኪያችሁ ኢላሁን ዋሂዱን አንድ የሆነ አምላክ ነው። ወኢላሁኩም ተመላኪያችሁ የምታመልኩት አላህ ጌታችሁ ኢላሁን ዋሂድ አንድ የሆነ ጌታ ነው። ላኢላሃ በእውነት የሚመለክ ኢላ ማዕቡደ ቢሐቅ ማለት ነው። በእውነት የሚመለክ አምላክ የለም ኢላሁ አላህ ሱብሓነሁ ወተዓላ ቢሆን እንጂ። አርረሕማኑ አላህ ሱብሓነሁ ወተዓላ ደግሞ የሰፊ እዝነት ባለቤት ነው የአላህ። አርረሒሙ እንደሁም እዝነቱን ለፈለገው አድራሽ የሆነ ነው። ረሒሙ የልዩ እዝነት ባለቤት ነው የአላህ ይለናል ማለት ነው። ናም ስለዚህ አምልኮን ሁሉ ምንድነው ማለት ለአላህ ሱብሓነሁ ወተዓላ ብቻ ነው የሚገባው። ወኢላሁኩም ተመላኪያችሁ በቃ የምታመልኩት ኢላሁ ዋሂድ አንድ የሆነ ጌታ ብቻ ነው خلاص ሌላ የለም ማለት አምልኮ ብቻ ለአላህ ብቻ የሚገባው። ወኢላሁኩም ተመላኪያችሁ አምላካችሁ ተመላኪያችሁ ኢላሁን ዋሂድ አንድ የሆነ አክዶ በቃ አንድ የሆነ ጌታ ነው። ላኢላሃ በፍጹም ሌላ ጌታ የለም በእውነት የሚመለክ ኢላሁ እሱ ቢሆን እንጂ። አርረሕማኑ የአላህ ደግሞ ሰፊ እዝነት ባለቤት የሆነ አርረሒሙ እዝነቱን ለፈለገው አድራሽ የሆነ ያ ብቻ እንጂ ሌላ ተመላኪ የለም። ሆና ድረስልኝ የሚባል ዱዓ የሚለመን የሚነዘሩለት ልጅ ስጠን የሚባል አፊያ ስጠን የሚባል ሌላ የለም። ስለዚህ አምልኮን ሁሉ ለአላህ ሱብሓነሁ ወተዓላ መስጠት አለብን ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም እንዲሁም የአላህ መልእክተኛ እንዲህ ይላሉ። ያለው ፈተንኩባችሁ ወደ ግልጽ ነው ኢንሻአላህ። ይሄ ከብደ አዲስ ልጅ ምናምን ካሆነ በቃ ኢንሻአላህ ያላ ኩላ ደገም ላድርግላችሁ። ማ ሁወ ተውሂዱል ኢላህ ብሎ ማለት ምን ማለት ነው? ሁወ እሱ ተውሂዱል ኡሉሂያ ብሎ ማለት ኢፍራዱሁ አላህን መነጠል ነው። መለስ ብዬ ደገምኩ ነው። ኢፍራዱሁ አላህን መነጠል ነው። ቢልዒባደቲ በአምልኮ ከዱዓኢ እነዛ አምልኮ እንግዲህ ዱዓን ይመስል ልመናን ይመስል አላህ ብቻ ነው የሚለመነው። ድረስልኝ የሚባለው ልጅ ስጡኝ የሚባለው አፊያ ስጡኝ ገንዘብ ስጡኝ የተለያየ ነገር የሚለመነው በእነዚህ በዱዓ አላህን መነጠለ። ወዘብሒ እርድ የሚባለውን ነገር ያገር አሁን ደም ይፈሰሳል የተለያየ ነገር ማለት ነው። ያሁን ሊደረግ አይገባም። በዲግዝ የሚያርዱት ቤት እንደዚህ ለሾና ዶሮ የሚተረዳለ ፍየል የሚተረድበታል። ይሄ ሁላ ሽርክ ነው ማለት። እርድ የሚባለው ከዱዓ አላህ ብቻ ነው የሚለመነው። ወዘብሕ እርድ የሚታረደው የመቃረብ ወይንም የሚፈራቻል አላህ ሱብሓነሁ ወተዓላ ብቻ ነው። የምግብ ምናምን እርድ ያን አይደለም የተፈለገው ለምግብ ወይንም ለተለያየ ነገር ያ ቢስሚላህ ተብሎ የሚታረደው እዛ አይገባም። እርድ የተፈለገው እዚህ ቦታ ምንድነው ልጅን የሚያርዱት ጤናዬን እንድናገኝ ደም ማፍሰስ የሚባለው ማለት ያን የተፈለገው። ወዘብሒ እነዛ አምልኮች ዱዓን ይመስል ወዘብሒ እርድን ይመስል ወነድሪ ስለትን ይመስል እኛ ጋር አሁን ይሄን ስለት ካላህ ውጭ ይሳላሉ ይሄዱ እንዲህ ከልጅ እንደዚህ ከሆነ አፊያ ካገኘን መህሩ እንትን አዝመራው ተያዘ አፊያ ታገኘን ይሄ ይባላል። ለአላህ ሱብሓነሁ ወተዓላ ብቻ ነው ነዝር የሚገባው ማለት ነው። መርሃባ እና هو ኢፍራዱሁ አላህን መነጠል ቢልዒባደቲ በአምልኮች ከዱዓ ልመናን ይመስል ወዘብሒ እርድን ይመስል እነዚህ ሁሉ ለአላህ ነው የሚገቡት ለአላህ ነው የሚታረደው ማለት ነው። መቃረብ እርድ
ወነዝሪ ስለትም ለአላህ ብቻ ነው። ቃለ ተዓላ ይህን አስመልክቶ አላህ እንዲህ ይለናል፣ ወኢላሁኩም ተመላኪያችሁ አምልኮ የሚገባው ተመላኪያችሁ ኢላሁን ዋሂድ አንድ የሆነ ጌታ ነው። ላኢላሃ በእውነት የሚመለክ አምላክ የለም ኢላሁ አላሁ ስብሓነሁ ወተዓላ ብቻ ቢሆን እንጂ። አራሕማኑ አላህ ደግሞ የሰፊ ዝነት ባለቤት ነው ማለት ነው። ረሕማኑ የዙ ረሕመቲል ዋሲዓ የሰፊ ዝነት ባለቤት ነው። አራሒሙ እንደዚሁም እዝነቱን ለፈለገው አደራሽ ነው፣ የልዩ ዝነት ባለቤት ነው እያለ በዚህ በቁርአን ግልጽ አድርጎ ፍንትው አድርጎ እየነገረ ነው። ወኢላሁኩም ኢላሁ ተመላኪያችሁ አንድ አምላክ፣ ሌላ አምላክ ሌላ ተመላኪ የለም የሚነዘሩለት ልዩ ስጡን የሚባል ስለት የሚገባለት ሰዎች ምንድን ላ የሚባል ነገር የለም ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም እንዲሁም ያላህ መልእክተኛ እንዲህ ይላሉ። ምን አሉ? ስለ ተውሂድ ይሄን የሚያጠናክርልና ፈሊየኩን አሉ፣ ይሁን አሉ። ፈሊየኩን ይሁን አወለ ማ ተድዑሁም መጀመሪያ የምትጠራባቸው ነገር ፈሊየኩን ይሁን። ይሄ እንግዲህ ሐዲስ ረጅም ነው፣ ቆርጦ አመጣሁት ነው እንጂ ሙዓዝን ወደ የመን ነብዩ አለይሂ ሰላም በላኩት ጊዜ መርሃባ ሙዓዝን ወደ የመን በላኩት ጊዜ ምን አሉት? ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉት፣ ሙዓዝን ወደ የመን አርሰለሁ ኢለል የመን ወደ የመን ልከውት ነበርና ፈሊየኩን አሉት ይሁን አወለ ማ ተድዑሁም መጀመሪያ የምትጠራባቸው ነገር ይሁን እነዛን ሰዎች እነከ ተእቲ ቀውመን ሚን አህሊል ኪታብ ይሉታል። ሐዲሱ ረጅም ነው እና ምን አሉት? ፈሊየኩን ይሁን አወለ ማ ተድዑሁም አወለ መጀመሪያ ማ ተድዑሁም የምትጠራባቸው ነገር ይሁን ኢለይሂ ወደዛ ነገር የምትጠራባቸው ሸሃደቱ አላ ኢላሃ ኢለላህ ሸሃደቱ መመስከር አላ ኢላሃ በእውነት የሚመለክ አምላክ እንደሌለ ኢለላህ አላህ ሱብሓነሁ ወተዓላ ቢሆን እንጂ መጀመሪያ የምትጠራባቸው ነገር ይሄ ይሁን አሉት። ይሄ ይሁን ሙተፈቁን ዐለይህ ሐዲሱ ቡኻሪና ሙስሊም ዘግቦታል። አወለ ማ ተድዑሁም ኢለይሂ ወሸሃደቱ አላ ኢላሃ ኢለላህ በእውነት የሚመለክ አምላክ የለም አላህ ሱብሓነሁ ወተዓላ ቢሆን እንጂ ተውሂድ አልኡሉሂያ መጀመሪያ እንዲያጸድቁ ይህንን መጀመሪያ የምትጠራባቸው ይህን ነገር ይሁኑ። ፈኢዛ ይህንን መርሃባት አሉ። ሐዲሱ ረጅም ነው። ከዛም በኋላ በሶላት ከዛ ዘካ እያለ ይቀጥላል ማለት ነው እንጂ መጀመሪያ ሰው ሊያስተካከል የሚገባው ምንድነው? ተውሂድ አልኡሉሂያ የሚባለው አምልኮን ለአላህ ሱብሓነሁ ወተዓላ መነጠል የሚባለው ነው ማለት ነው። ፈሊየኩን ይሁን አወለ ማ ተድዑሁም መጀመሪያ የምትጠራባቸው ነገር ኢለይሂ ወደዛ ሸሃደቱ እንዲመሰክሩ መመስከር ይሁን አላ ኢላሃ በእውነት የሚመለክ አምላክ እንደሌለ ኢለላህ አላህ ሱብሓነሁ ወተዓላ ቢሆን እንጂ ብለው ነብዩ አለይሂ ሰላም ላኩት ማለት ነው። ሙተፈቁን ዐለይህ ሐዲሱን ቡኻሪና ሙስሊም ዘግበውታል ማለት ነው። ወፊ ሪዋየቲን ሊልቡኻሪ ለቡኻሪ ብቻ ደግሞ ዘገባ እንደመጣው የቡኻሪ ሪዋያ ደግሞ ኢላ አን ዩወሒዱላህ አላህን እንዲነጥሉ መጀመሪያ የምትጠራቸው ነገር ቢኖር አሉት ሙዓዝ መጀመሪያ የመን ሰዎችን ሄደህ ዳዋ የምታደርግላቸው አላህን እንዲነጥሉ መሆን አለበት፣ በዒባዳ በአምልኮ አላህን ሱብሓነሁ ወተዓላ እንዲነጥሉ መሆን አለበት ብለው ነግረውናል። ስለዚህ ተውሂድ አልኡሉሂያ የሚባለው ምንድነው? አላህን ሱብሓነሁ ወተዓላ በአምልኮ መነጠል ነው ማለት ነው። በአምልኮ መነጠል ተውሂድ አልኡሉሂያ ማ ሁወ ተውሂድ አልኡሉሂያ ብንባል ሆ ኢፍራዱላህ ቢልዒባዳ በአምልኮ አላህን መነጠል ባጭሩ መልሱ ይሄ ነው ጀዋቡ ማለት ነው። ሆ ኢፍራዱሁ ቢልዒባዳ አለቀ። ከዱዓ ወዘብሕ ያለው እንግዲህ ዝርዝር ነው ማለት ነው። ማ ሁወ ተውሂድ العبادة ما هو توحيد الألوهية بالنبال هو إفراد الله بالعبادة توحيد الألوهية بلو مالت من دنا ثم الله هم باملكو من التل عليك يلين توحيد الرب دمو من دنا توحيد الرب دمو إفراده بالأفعال فالله سبحانه وتعالى بسراوش من التل السنو قديو السنو تيأي نجر معنا ميستاستنابارو ميقلو ميكسكسو تيأي نجر مرحبا አሁን ወደ ሶስተኛው ሁለቱን ክፍል ጨረስ የተውሂድ አይነቶች ባጭሩ ማለት ነው። ሶስተኛው ደግሞ የተውሂድ አይነት የተውሂድ ክፍል ማ ሁወ ተውሂዱ ሲፋቲላሂ ወአስማኢሂ ተውሂድ ለአስማ ወሲፋት የሚባለው ነው ደግሞ ክፍል ማለት ነው። ሱአል ጥያቄ ሱአል ታሲዕ ማለት ነው። ሲን ሱአል ታሲዕ ዘጠነኛው ጥያቄ ማ ሁወ ተውሂዱ ሲፋት ማ ሁወ ምንድነው ተውሂዱ ሲፋት ተውሂዱ ሲፋት የሚባለው ማ ሁወ ተውሂዱ ሲፋቲላህ የአላህ ሱብሓነሁ ወተዓላ በባህሪያቶቹ መነጠል ወአስማኢሂ እንደዚሁም ደግሞ በስሞቹ ማለት ነው። ማለትም ይሄ ምንድነው ኢትባቱ ይላል። ይሄን ሲፈስሩ ሁወ እሱ ኢትባቱ ما وصف الله به نفسه ما هو من دونه تبله بتطيق توحيده منطل توحيد صفات الله واسمائه الله سبحانه وتعالى ببahሪያቶቹና እንደዚሁ በስሙ መነጠል በቃ ብሎ ማለት ምንድነው መነጠል እነሱን ማጽደቅ አጽድቁልኝ ያለውን ማጽደቅ እንደታጸድቁ ያለውን ደግሞ መከልከል የከለከለንን መከልከል ማለት ነው። ተውሂድ ለአስማ ወሲፋት ብሎ ማለት ምንድነው አላህን Subhanahu Wa Ta'ala መነጠል ምን ማለት ነው? አላህ የሚጽድቅለትን ሲፋ ባህሪያቶች ማጽደቅ እንደዚሁም ስሞችም ማጽደቅ ነው ማለት ነው። መርሃባ ወደፊት መልሱን ጥያቄውን ያዝና ወደፊት መልሱ ይመጣልናል መልሱ ላይ ማለት ነው። ማሆ ምንድነው ተውሂዱ ሲፋቲላህ የአላህን Subhanahu Wa Ta'ala ባህሪያቶቹ መነጠል ወአስማኢሂ
በስሞቹ መነጠል ምንድን ነው ተብለህ ብትጠየቅ አልጀዋብ መልሱ ተውሂድ አስማ ወሲፋት ብሎ ማለት መልሱ ሆ እሱ ኢትባቱ ማጽደቅ ነው። ማ ወሰፈ አላህ ስብሐነሁ ወተዓላ የገለጸበት ማለት ነው። ቢሂ በዛ ነገር ነፍሰሁ ራሱን የገለጸበትን ነገር ማጽደቅ ነው። ሆ እሱ ተውሂድ አስማ ወሲፋት ብሎ ማለት ኢትባቱ ማጽደቅ ነው። ማ ወሰፈ አላህ ስብሐነሁ ወተዓላ የገለጸበትን ነገር ቢሂ በዛ ነገር ነፍሰሁ ራሱን የገለጸበትን ነገር ለአላህ ማጽደቅ ነው ማለት ነው። ፊ ኪታቢሂ ቁርአኑ ላይ አወሰፈሁ ረሱሉሁ አወሰፈሁ እንዲሁ መልእክተኛው የገለጹት የሆነውን ነገር አወሰፈሁ ረሱሉሁ ወይ መልእክተኛው አወሰፈሁ እንዲሁ መልእክተኛው አለይሂ ሰላቱ ሰላም የገለጹትን ፊ አሐዲሲሂ አስሰሒሐቲ ሶሂህ በሆኑ ሐዲሳቸው አላህ ሱብሓነሁ ወተዓላ እንዲህ አለው ያሉትን ማጽደቅ ነው ተውሂድ ለአስማኡ ወሲፋት ብሎ ማለት እያሉ ነው። እሱ ኢትባቱ ተውሂድ ለአስማኡ ወሲፋት ብሎ ማለት እሱ ኢትባቱ ማጽደቅ ነው። ማወሰፈ አላህ የገለጸው ማለት ነው። ቢሂ በዛ ነገር ነፍሰሁ ራሱን የገለጸበትን ነገር ማጽደቅ ፊ ኪታቢሂ ቁርአኑ ላይ አወሰፈሁ እንዲሁም መልእክተኛው አለይሂ ሰላም የገለጹትን አወሰፈሁ ረሱሉሁ እንዲሁም መልእክተኛው የገለጹትን ፊ አሐዲሲሂ አስሰሒሐቲ ሶሂህ በሆኑ ሐዲሳቸው መልእክተኛው አለይሂ ሰላም የገለጹትን ማጽደቅ ነው ተውሂድ ለአስማ ወሲፋት የሚባለው። አላል ሐቂቀቲ በሐቂቃው ነው ደግሞ የሚፈሰረው ማለት ነው። በሐቂቃው እናጽድቅለታለን ለአላህ ምሳሌ የድ እንትን ዑሉው የሚባለው ነገር ለስቲዋእ ማለት ነው። የድ ወደፊት ይመጣል ይሻላል። አላል ሐቂቃ ነው የሚጸድቀው። አላል ሐቂቃ ሲባል እንግዲህ በእንትን የሚያጸድቁ ሰዎች መጃዝ የሚባል ነገር አለ። ዝም ብሎ ማስመሰል ነገር ማለት ነው። አላል ሐቂቀቲ በሐቂቃው ነው የምናጸድቅለት። መጃዝ የሚባለው ምሳሌ ከላይ አንበሳ ነው ሲባል ያ ምን ይባላል እንግዲህ ያን ነገር የሚገለጸው ምንድነው? አንበሳ ሲባል ሸጃዕ ጀግንነቱን ነው ተፈለገው ማለት ነው። ስለዚህ የበላይነት የሚለውን ምን ይሉታል ብሎ በደረጃ የድ የሚለውን በሐቂቃ አይደለም ትክክለኛ የድ አይደለም በእውነቱ አይደለም የተፈለገበት። እሺ ምንድነው? ዝም ብሎ ቁድራ ችሎታ ምናምን ብለን እንፈስር ይላሉ። ይሄ አይደለም። ስለዚህ ሸህ ምን እያሉ ነው? በሐቂቃውና ጽድቅን ማጽደቅ ነው ማለት ነው። አለል ሐቂቀቲ በሐቂቃው በእውነታው ማለት ነው። በእውነታው ሲባል እንደኛ ያለ ማለት አይደለም። ያው ትክክለኛ እጅ ይጸድቅለታል ነው እንጂ ለአላህ ሱብሓነሁ ወተዓላ በሚገባው አላህ ሱብሓነሁ ወተዓላ ይጸድቅልኛል ያለውን ሲፋ ሁሉ ማጽደቅ ነው ማለት ነው። በቁርአን የመጣውን በሐዲስ የመጣውን አለል ሐቂቀቲ በሐቂቃው በእውነታው ማጽደቅ ነው። ቢላ ተእዊልን ያለ ማጣመም ማለት ነው። ቢላ ተእዊልን ያለ ማጣመም እዚህ ላይ ተእዊል የተፈለገው ተእዊል ቢማዕና ተሕሪፍ ማጣመም የሆነውን ቢላ ተእዊልን ያለ ማጣመም ያን የአላህን ሱብሓነሁ ወተዓላ ሲፋ ማለት ነው። ወላ ተፍዊድን ትርጉም አልባ ያለ ማድረግ ወላ ተፍዊድን ትርጉም አልባ ያለ ማድረግ በቁርአንና በሐዲስ የመጣውን ባህሪ አላህን ስም ባህሪ ማጽደቅ ነው። ወላ ተምሲልን ያለ ማመሳሰል እንደዚህ ይመስላል ያለ ማለት እጅ አለኝ አለው በቃ አላህ ሌላ ተከልፍ ማንችለው መግባት የለብንም ማለት ወላ ተምሲልን ያለ ማመሳሰል ወላ ተዕጢልን ውድቅ ያለ ማድረግ ማለት ነው። ወላ ተዕጢልን ያለ ማራቆት ትርጉም አልባ ያለ ማድረግ ትርጉም የለውም የሚሉ ሰዎችም ስላሉ ነው። ወላ ተዕጢልን አላህ ሱብሓነሁ ወተዓላ ማጽደቅ ነው እንግዲህ ያለ ምንድን ወላ ተዕጢልን ያለ ማራቆት ትርጉም አልባ ያለ ማድረግ በቁርአን በሐዲስ የመጡ የአላህ ሲፋዎችን ባህሪዎችን ማጽደቅ ነው። ምንን ይመስል ከልስቲዋ ያለ እንግዲህ እስቲዋእን ይመስል አላህ ሱብሓነሁ ወተዓላ የበላይ መሆኑን ይመስል ይሄንን እንግዲህ በሐቂቃው እናጽድቅለታለን። በደረጃም በዛትም አላህ ሱብሓነሁ ወተዓላ የበላይ ነው። በቃ ቁርአንና ሐዲስ እንደነገረ ከልስቲዋኢ እስቲዋእን ይመስል ወኑዙሊ መውረድን ይመስል እንግዲህ መውረድን ይመስል ኑዙል መውረድን ይመስል ለአላህ ሱብሓነሁ ወተዓላ እናጸድቅለታለን ማለት ነው። ወልየዲ እጅን ይመስል ወገይሪሃ ሌላም አላህ ሱብሓነሁ ወተዓላ የነገረን ባህሪ ይሄን ማጽደቅ ተውሂድ ለአስማ ወሲፋት ይባላል። ሚማ ይሊቁ የሚገባ የሆነን ማለት ነው። ቢከማሊሂ በሙሉነቱ ማለት ነው። ለአላህ በክብሩ በደረጃው የሚገባ መልኩ ማጽደቅ ማለት ነው። ሚማ ይሊቁ የሚገባ የሆነን ቢከማሊሂ በሙሉነቱ በልቅናው የሚገባ የሆነን ማጽደቅ ማለት ነው። ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ እንዲህ ይለናል ወቀብለ ዛሊከ እዚህ ላይ ከለስቲዋ እና ወኑዙል የሚለው ላይ የተለያየ ነገር የሚጠቀሙት ነገር አለ። እኛ እንዳንቀበል ይህንን ቁርአንና ሐዲስ እንድንመልስ ብዙ አህለል ቢዳዎች የሚጠቀሙት ነገር አለ። እስቲዋ ሲሏቸው እንዴት ብሎ ከስቲዋ እንዲኛ መሰለብን አይደለ እንደ ሰው መሰለብን አይደል በቃ ልክ ዋሃቢዎች እንዲጠጉሩ ቤት በቃ እንዲጠላን ይሄ የሚደረጉት አቂዳ ኪታቦች ላይ በተለያዩ ዓለሞች ተጉሳል። እኛ የአላህን ሱብሓነሁ ወተዓላ ሲፋ እንትን ባህሪ ከማጽደቅ አንወገድም እንደ ሸኒዓትን ሹኒዓት ይላሉ። የተወሰኑ አህለል ቢዳዎች ስላስጠሉን ብቻ የአላህን ባህሪ እኛ ከማጽደቅ አንወገድም ለሸኒዓትን ሹኒዓት ይላሉ። እኛን እንዲያስጠላን ማለት
እንደ ፀጉር ቤት አላህን እንዲህ አደረጉት። ሌላ እኮ ወንበር አተው አይደለም ዙፋን ያማረ ወንበር ሞልቷል። እንደ ዙፋን ምናምን እንኳን አይሉም እኮ እንደ ፀጉር ቤት በቃ ውሸሽ ያለ ደበር የሚያደርግ ቦታ ፈልገው ፀጉር ቤት እንደ ፀጉር ቤት ወንበር እንደዚህ አድርገው አላህን እንዲህ አድርገውት ምንም አላህን የማይፈሩ የማያፍሩ ወራ የሌላቸው ሰዎች እንደዚህ ባላህ ሲፋ ይጫወታሉ ማለት ነው። ነገር ግን እኛ በቁርአን በሐዲስ መጥቶልናል ከለስቲዋን ይመስል ማጽደቅ ወኑዙሊ እንደዚሁ መውረድ የሚባለውን ነገር አላህ ሱብሓነሁ ወተዓላ በሐዲስ ወርዳለሁ ብላ እሱም ማጽደቅ ማለት ነው። ኑዙል ላይ የሚጫወቱት የሚያመጡት ሹብሃ አለ እንዴ ንጋቶች እኮ ይለያያሉ በየዓለሙ አሜሪካ እንትን ሲል አሜሪካ በሌላው ሀገር ሲነጋ አሜሪካን ይጨላል እንደዚህ ነው መሰለኝ በአንዱ ሀገር ሲጨልም በአንዱ ሀገር የሚነጋበት ሀገር አለ ብለዋል። እና እንደዚህ ሲሆን አዲያ አላህ ሱብሓነሁ ወተዓላ ሲዘልቅ ሲወርድ ያድርት ታደርጉ ነው ይላሉ ማለት ይሄ የሚያስቸግረው ለፍጡር ቢሆን ነበር። አላህ እኮ አላ ኩሊ ሸይን ቀዲር እኛ እኮ ምንም የምንደርስ ደካሞች እኮ ነን ምንም የምንደርስበት አይደለም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ወርዳለሁ ብሏል። ሌላውን አደብ መያዝ ነው የሚያስፈልገው። አላህ ቻይ ነው በሁሉም ነገር። ወርዳለሁ የተባለውን ብቻ ማመን ብቻ ነው የሚጠበቅብን። ወደፊት ይመጣል ሐዲሱ ሶሒህ ሐዲስ ነው። ሌላ ወደ ሌላ ሹብሃ የምንገባውና የምንፈላሰፈው ነገር የለም ማለት ነው። طيب ወለዲ እንደዚህ እጅን ማጽደቅ ነው ወገይራ ሌላ ሚላም ሚማ ይሊቁ የሚገባ የሆነ ቢከማልህ በሙሉነቱ ማለት ነው። ቃል አላሁ ተዓላ ይህን አስመልክቶ አላህ እንዲህ ይለናል። ምን አለ አላህ ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ለይሰ ከሚትሊሂ እሱን የሚመስል ፍጹም የለም አለ አላህ። ለይሰ ከሚትሊሂ ሸይኡን እሱን የሚመስል ፍጹም የለም ወሁወ እሱ አላህ ሰሚዑ ሰሚና አልበሲሩ ተመልካች ነው። ለይሰ የለም ከሚትሊሂ እሱን የሚመስል ሸይኡን አንዳች ነገር ወሁወ አላህ ሱብሓነሁ ወተዓላ ሰሚዑል በሲሩ ሰሚና ተመልካች ነው እያለ ነው አላህ ሱብሓነሁ ወተዓላ ፍጹም የለም አላህን የሚመስል እያለ አላህ ሱብሓነሁ ወተዓላ እየነገረን ነው ማለት። ስለዚህ የመጡ ሲፋዎችን ባህሪያቶችን ስሞችን በቁርአን እናጸድቅላቸዋለን ምን በማለት ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር እሱን የሚመስል አላህ ሱብሓነሁ ወተዓላ የሚመስል ፍጹም የለም በማለት የመጡ ባህሪያቶችን ስምና ባህሪያቶችን እናጸድቃለን። ወቃለ ሰለላሁ ዐለይሂ ወሰለም እንግዲህ መልእክተኛው ዐለይሂ ሰላም እንዲህ ይሉና ስለ ኑዙል ምን አሉ? የንዚሉላሁ አላሁ ሱብሓነሁ ወተዓላ ይወርዳል አሉ ፊ ኩሊ ለይለቲን በእያንዳንዷ ሌሊት ማለት ነው ኢላ ሰማይ ዱንያ ወደዚህ ወደ ዱንያ ወደ ቅርቧ ዓለም ወደ ዱንያ ሰማይ አላሁ ሱብሓነሁ ወተዓላ ይወርዳል። ኑዙለን ሐቂቅያን ቢማ ይሊቁ ቢጀላሊሂ ኢላል ጠይዩት ተፍሲሩ ላይ ረዋሁ ሙስሊሙን ይህንን ሐዲስ ሙስሊም ዘግበውታል ማለት ነው። ስለዚህ እንግዲህ ማጽደቅ ነው ማለት ነው። እንግዲህ ተውሂድ አስማው ሲፋ ብሎ ማለት አላህ ሱብሓነሁ ወተዓላ የነገረንን እንደዚሁ መልእክተኛው ዐለይሂ ሰላም በሐዲሳቸው የነገሩንን ምን ማለት ነው ማጽደቅ እስቲዋእን ይመስል ኑዙልን ይመስል ሌላም ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ምሳሌ ስለ ኑዙልን ያው እንደ ምሳሌ ነች የመጣቸው ሌሎችም ባህሪያቶች አሉ። ኑዙልን ምሳሌ ይመስል ቃለ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉ የንዚሉላህ አላሁ ሱብሓነሁ ወተዓላ ይወርዳል አሉ ፊ ኩሊ ለይለቲ በየሁሉም ሌሊት ማለት ነው በየሁሉም ሌሊት አላህ ይወርዳል ኢላ ሰማይ ዱንያ ወደዚች ወደ ቅርቧ ዓለም ወደ ዱንያ ሰማይ አላህ ሱብሓነሁ ወተዓላ ይወርዳል። ሐዲሱን ቆርጠውት ነው እንጂ ከዛም በኋላ ምን ይላል? መየድዑኒ ፈአስተጅበ ለህ ማነው የሚለምነኝ መርሐባ የምለው መየስተግፊሩኒ ፈአግፊረ ለህ ማነው ማርታን የሚጠይቀኝ እኔ እንትን የምለው ምምርለት ማን ነው ይላል። ሱብሂ እንትን እስከሚል ድረስ ማለት እስከሚፈጅር ድረስ አላህ ሱብሓነሁ ወተዓላ እንደዛ ይላል። ይሄን እንግዲህ ሐዲሱን እኔ ዶይፍ አይሉትም አይመችም ሙስሊም ላይ ያለው ምንድነው የሚሉት በሌላ ቀይሮ አጣመው ወይንም ዩንዚሉል መላክ ዩንዚሉ ወይንም ይነዚሉ የንዚሉ መላኩ ረቡና የአላህ ጌታችን መላእክት ይወርዳል። ማይት አለ መላእክት ደግሞ መላእክት ደግሞ ወዲያ ሄዶ አይመችም ደግሞ መየድዑኒ ፈአስተጅበ ለህ ማን ነው የሚለምነኝ እምሰጠው አይደል መላእክት መጥቶ ማለት ነው። ምንም የማይመች የሆነ ነገር ነው። ስለዚህ ይሄንን ምንም ያለ ፍልስፍና መግባት አያስፈልግም። ለአላህ ማጽደቅ እወርዳለሁ ብሏል። ለአላህ በሚገባው መልኩ ይወርዳል ብለን ማጽደቅ ነው ማለት ነው። እና የንዚሉላህ ላይ ወርዳ ፊ ኩሊ ለይለቲን በእያንዳንዷ ሌሊት ማለት ነው የሰማይ ዱንያ ወደዚች ወደ ቅርቡ ዓለም ወደ ሰማይ ዱንያ ይወርዳል። ከዛ ማን ነው የሚለምነኝ የምምረው የምሰጠው ማን ነው እስትግፋር የሚያደርገው የምምርለት ይላል ማለት ነው። ከዛ ሸህታ ይወረድ ደረጉን አሉና በቅንፍ እየፈሰሩ ነው የንዚሉ አሉ ይወርዳል አላህ ሱብሓነሁ ወተዓላ ይወርዳል ኑዙለን መውረድን የሊቁ ቢጀላሊሂ በልቅ ነው የሚገባ መውረድን ይወርዳል ላ ዩሽቢሁ አሐደን አንድንም አይመስልም ማለት ነው። ሚን መኽሉቃቲ ከፍጡራኑ ማንንም አንድንም አይመስልም አላህ ሱብሓነሁ ወተዓላ የንዚሉ ይወርዳል ኑዙለን መውረድን የሊቁ የሚገባ የሆነን መውረድ ማለት ነው ቢጀላሊሂ በልቅ ነው ማለት ነው። ላ ዩሽቢሁ አይመስልም አሐደን አንድንም አይመስልም የመኽሉቃቲ ከፍጡራኑ አንድንም አላህ ሱብሓነሁ ወተዓላ በማይመስል መልኩ ይወርዳል። ለምን ላይ ቁርአን ላይ ምን ብለናል? ለይሰ ከሚትሊሂ ሸይኡን ወሁወ ሰሚዑል በሲር ስላልን ማለት ነው።
መርሀባ እንግዲህ ተውሂድ አልአስማ ወሲፋት ብሎ ማለት ባጭሩ እንግዲህ ይሄ ነው። አንደኛው ተውሂድ ረብ ያለውን ማጽደቅ ነው። ተውሂድ አልአስማ ወሲፋት ደግሞ የመጨረሻው መካከል ላይ ያሳለፍነው ደግሞ ተውሂድ አልኡሉሂያ። እነዚህን ይመስላሉ ባጭሩ ማለት ነው። ጠይብ አስረኛው ጥያቄ አይነ አላህ ሱአል አልዓሽር አስረኛው ጥያቄ አይነ አላህ አላህ ሱብሓነሁ ወተዓላ የት ነው ተብለን ብንጠየቅ ስለሌላው እንግዲህ ስለ ሶስቱ የተውሂድ አይነቶች በጥያቄ መልሱ አስረዱን ማለት ነው። አስረኛው አይነ አላህ አላህ ሱብሓነሁ ወተዓላ የት ነው ተብለን ብንጠየቅ አልጀዋብ መልሱ አላህ እኮ ፈውቀል ዓርሽ ከዓርሽ በላይ ነው። ዐለ ሰማኢ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ከፍ ብሎ ማለት ዐለ ሰማኢ ከሰማያት በላይ ማለት አልጀዋብ መልሱ አላህ እኮ ፈውቀል ዓርሽ ከዓርሽ በላይ ነው። ዐለ ሰማ ከሰማያት በላይ ነው አላህ ሱብሓነሁ ወተዓላ። ቃለ ተዓላ ይህን አስመልክቶ አላህ እንዲህ ይላል አረሕማኑ አዛኙ ጌታ ዐለል አርሽ ከዓርሽ በላይ ማለት ነው። ኢስተዋ ከፍ አለ አላህ ሱብሓነሁ ወተዓላ አይ ማለትም አላ ከፍ አለ ኢርተፈዐ የበላይ ሆነ ማለት ነው። ይህ ተፍሲር በዛ አፈሳሰር ከማጃአ እንደመጣልን ፊል ቡኻሪ ላይ እንደመጣው የዚህ ተፍሲር ወቃለ ሰለላሁ ዐለይሂ ወሰለም ይሄ ቡኻሪ ላይ እንደመጣ ያው አጣጥሩትና አብል ዓሊያ ብላ ያመጣዋል። ሙጃሂድና አብል ዓሊያ በዚህ አላ ወርተፈዐ በሚለው ከነቢዩ ዐለይሂ ሰላቱ ወሰላም ሰሃቦች የሰሃባ ተማሪ ከሆኑት ከታቢዒዎች ተገንቷል። ምን የሚለው አይ አላ ወርተፈዐ ብለው ነው የፈሰሩት ማለት ነው። ምን የሚለውን አርረሕማኑ ዐለል ዓርሽ ኢስተዋ የሚለውን ማለት ስለዚህ አይነ አላህ ተብለን የምንጠየቅ አላህ ከፎቀል ዓርሽ ከዓርሽ በላይ ነው እንላለን። ዐለ ሰማ ከሰማያት በላይ ነው አላህ ሱብሓነሁ ወተዓላ። ቃለ ተዓላ መረጃችን ይህ ነው ማለት ነው። አላህ ምን ብሎናል? አርረሕማኑ አላህ ሱብሓነሁ ወተዓላ አዛኙ ጌታ ዐለል ዓርሽ ከዓርሽ በላይ ኢስተዋ ከፍ አለ ይለናል። አላህ ሱብሓነሁ ወተዓላ ከፍ ያለ ነው። አይ ማለትም አላ ከፍ አለ እርተፈዐ የበላይ ሆነ ከማጃአ ይህ ተፍሲር እንደመጣው ፊል ቡኻሪ ላይ ጸድቋል። ይሄ አላ ወርተፈዐ ተብሎ መፈሰር ማለት ነው። አባሾች ይስተውላ ነው የሚሉት ተቆጣጠረ ለቡኻሪ ላይ ወላ ምን ላይ የሌለ አሁን የመጣ የእንትኖች የጀህሚዮች ተፍሲር ማለት ነው። ይስተውላ ተቆጣጠረ። ትክክለኛው ቡኻሪ ላይ የጸደቀው ምንድነው? አይ አላ ወርተፈዐ አላ ከፍ አለ ወርተፈዐ የበላይ ሆነ የሚለው ነው ማለት ነው። ይህን አስመልክቶ አሁንም አላህ ሱብሓነሁ ወተዓላ የበላይ መሆኑን የሚጠቁመን ሐዲስ ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ኢነላህ አላህ ሱብሓነሁ ወተዓላ ከተበ ጻፈ ኪታበን መጽሐፍን ጻፈ ፈሆ ይህ ኪታብ ዐንደሁ አላህ ሱብሓነሁ ወተዓላ ዘንድ ፈውቀል ዓርሽ ከዓርሽ በላይ ነው አሉ። ዐንደሁ እያልን አላህ ዘንድ ፈውቀል ዓርሽ ከዓርሽ በላይ ነው። ሙተፈቁን ዐለይህ ይህን ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም አስተላልፈውታል። ቡኻሪና ሙስሊም ዘግበውታል ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉ ኢነላህ አላህ ከተበ ጻፈ ኪታብን መጽሐፍን ጻፈ ፈሆ ኪታብ ዐንደሁ አላህ ዘንድ ፈውቀል ዓርሽ ከዓርሽ በላይ ነው ማለት ነው። እንግዲህ ሙተፈቁን ዐለይህ የሆነ ሐዲስ ነው። ሌሎችም ሐዲስ ሞልተዋል። ያው ሪሳላው አጭር ናት። ያው እንዳንድ ይህ እንግዲህ ኢነላህ ከተበ ኪታበን ፈሆ ዐንደሁ ፈውቀል ዓርሽ ያለውንም አሁንም መቼም እነሱ አያልቅባቸውም ማምታቻ የሚያመጡት አለ ማለት ነው። አዲያ ካላህ ዘንድ እንደሁ ሲል አላህ ዘንድ አላህ እኮ ምንም ከዓርሽ በላይ ነው ስንል አዲያ ቦታ አለድ ምናምን የሚያመጡት ማምታቻ አለ። ለዛ ደግሞ መልስ አለ ማለት ነው። ፈሆ መክቱቡን ብዙ ሪዋያዎች አሉ። ፈሆ መክቱቡን ዐለል ዓርሽ ዓርሽ ላይ የተጻፈ ነው የሚል በዚህ ይመለሳሉ። ጸጥ ነው የሚሉት ማለት ነው። ኢነላህ አላህ ከተበ ኪታብ መጽሐፍ ፈሆ ይህ ኪታብ መክቱቡን ዐለል ዓርሽ የሚል አለ። ዓርሽ ላይ ተጻፈ የሚል ማለት ነው። ይህም ሪዋያ ስላለ ይህም አለ እንደሁ ያለውም አለ። በዚህ መልስ ይሰጣቸዋል ማለት ስለዚህ አሁን ይሄ አላህ ሱብሓነሁ ወተዓላ የበላይ መሆኑን የሚጠቁመን የሆነ ሐዲስ ነው ማለት ነው። ኢነላህ አላህ ከተበ ኪታበን መጽሐፍን ጻፈ ፈሆ ይሄ ኪታብ ዐንደሁ አላህ ዘንድ ፈውቀል ዓርሽ ከዓርሽ በላይ ነው። ሙተፈቁን ዐለይህ ሐዲሱን ቡኻሪና ሙስሊም ዘግበውታል ማለት ነው። ጠይብ 11ኛው ጥያቄ ሀሊላሁ መዐና ለመሆኑ አላህ ሱብሓነሁ ወተዓላ ከኛ ጋር ነውን? አላህ ሱብሓነሁ ወተዓላ እንግዲህ የበላይ መሆኑን አየን። አላህ ከኛ ጋር ነውን ተብለን ብንጠየቅ አልጀዋብ መልሱ አላህ እኮ መዐና ከኛ ጋር ነው። አዎ ከኛ ጋር ነው። አላህ የበላይ ከመሆኑ ጋር ከኛ ጋር ነው። ደግሞ ከኛ ጋር የሆነው በምንድነው? ቢሰምዒሂ በመስማቱ ወሩእየቲሂ በማየቱ አላህ ከኛ ጋር ነው። ወዒልሚሂ በእውቀቱ ከኛ ጋር ነው። ቃለ ተዓላ ይህን አስመልክቶ አላህ እንዲህ ይለናል
ቃለ እንዲህ አለ አላህ ላ ተኻፋ አትፍሩ አላቸው ሙሳና ሀሩንን ኢነኒ እኔ እኮ ማዕኩማ ከእናንተ ጋር ነኝ አስመዑ እሰማለሁ ማለት ነው ወአራ እመለከታለሁ ሂዱ ወደ ፊርዓውን ኢዝሃባ ኢላ ፊርዓውነ ብሎ የሚልባቸው ነው ማለት ነው። ኢና ነኻፍ ኢና ምንድን እና ነኻፉ ብለው እንትን ባለው ጊዜ ቃለ ላ ተኻፋ ይላቸዋል። አትፍሩ ኢነኒ ማዕኩማ እኔ እኮ ከእናንተ ጋር ነኝ አስመዑ ሰማለሁኝ ወአራ እንደዚሁም እመለከታለሁ የሚሆነውን ነገር ስለዚህ ሄዱ ይላቸዋል ሙሳና ሀሩን። ስለዚህ አላህ ሱብሓነሁ ላይ የፈለግነው ምንድን ነው? ኢነኒ ማዕኩማ እያላቸው ነው። እኔ ከእናንተ ጋር ነኝ። እዚህ አላህ ሱብሓነሁ ላይ ከእናንተ ጋር ነኝ ሲል እነ ሙሳ ጋር ሄዶ ፊርዓውንን እንደዚህ እያቀበላል ነገር ግን በጥበቃዬ በማየቴ በእንክብካቤ እናንተ ጋር ነኝ። ስለዚህ አላህ በእንክብካቤው በማየት በመቆጣጠር ከኛ ጋር ነው ማለት ነው አላህ ሱብሓነሁ ወተዓላ ናም። ስለዚህ አላህ ሱብሓነሁ ወተዓላ ከኛ ጋር ነው ሆነ ተብለን ብንጠይቅ አዎ ከኛ ጋር ነው። በምንድን ቢሰምዒሂ በመስማቱ ይሰማናል። በቃ በልባችን ራሱ የምናሾክሽከውን ሁላ ያውቃል ማለት ነው። ያሰብነውን ያልተናገርነውን ሁላ ያውቃል። ወሩእየቲሂ በማየቱ ከኛ ጋር ነው። ወዒልሚሂ በእውቀቱም ከኛ ጋር ነው። ቃለ ተዓላ አላህ ሱብሓነሁ ወተዓላ እንዲህ ይላል ቃለ እንዲህ አለ አላህ ላ ተኻፋ አትፍሩ አላቸው ሙሳና ሀሩን ኢነኒ እኔ እኮ እነሱ ምን ብለውት ነው ከኋላ ኢና ነኻፉ ብለውት ነው እኛ እንፈራለን ፍርዓውን በጣም አምባገነን ስለሆነ ድንበር ያልፍብናል ብለን እንፈራለን ሲሉት ቃለ እንዲህ አላቸው አለ ላ ተኻፋ አትፍሩ ኢነኒ እኔ እኮ ማዕኩማ ከእናንተ ጋር ነኝ